እንግዲህ አውራ አርጋኝ አርባው ሴት አርባው ወንድ ልጅ ወልዶ በሬ የነዲያ ሲመጣ ለመውለዱ እሱ ወረደዋን ከ ምነው ጌቶቼን የብቻ ለፍቼ ቀረሁ ምን ነበር ያዘዝኩኝ ጫ ቀመሽዋን አው والله رب العالمين የኔ ምላስ አንድ ቀን ማሳፈሩ ላይ ያንን ጫት አልቀምሽም ሐቁ ነው ያለው ቀመዋል የማና መነጠሮን ዘርጋ አድርገው ቢያው ወዲንጋ ሰርጠዋል ኡመተር መሐመድያ ተነሱም አሉ ያንን ህዝብ ዘውዱና እንዲንጋን ሱና ትንሽ ቆፈረ ውስጥ ያሉ የቆፈረ የስድስት ወር ወንጌል ሆኖ እዛው ተገኘ እንግዲህ አሏት ዱንያው ተበላሽቷል አኺራው ማያምር መዝገቡ ተነቃሩ እንዳልሆነ ያንቺ ነገር አሏት አስተኛም የሚል ወሃቢያ ሙጀሲብ የሁሉሰው ሽርክ ይሰራል አለ ሽርክ ሙስሊም አይሰራም ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት እጁ ባንድ እግር ኑሮ ባት ኑሮት ቅጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙስሊም የሚያመልክ አይሻልም የመብት ሆነ ብናመልክ ወሃቢያ ከሚያመልከው ጌታ ያስጠላና መልካም እናመልክም እንጂ ነው ስለዚህ እስከሙስሊም ሞት በቃ ሙስሊም ወሃነታቸውን ተጠቅመው የሰሩትን ሰርተዋል ካሁን በኋላ ያለን ጤና እናገኛለን ሀያታችንን አቆዩ እንላለን ሀያት እናገኛለን ክብረት እንላለን መውለድ እንላለን የምንፈልገውን ነገር ከዚህ ቦታ ላይ አግኝተን እንጂ አጥተን አንሄድ እዚህ ቀርቶ እዛው ሆነን ነው በእሳቸው ሰይር ሸረፈድን እሳቸውን በዚህ አይነት ስለምንጠቀምባቸው ራሱ በናቂባቸው ድረስ አለን አሁን ራሱ እሳቸው ሽሊላ ወሊ ኮርማ ወራፊ ሙሽራው ደግ ይላል ብዙ ነው ተዋታስ ነካከኝ የዚህ ታዋቂና ታሪካዊ መስጂድ መስራች ሼህ ሸሪፍ ኢብራሂም ወይም ሸረፈዲን የተባሉ የሃይማኖት አባት እንደነበሩ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا واتل عليهم نبأ إبراهيم إذ قال لأبيه የዙሁር ኡዱ የተደረገበት ጎርፍ ሆኖ ድረስ ወስዶብኝ ያቃል ብለዋል ቤታ ሾንክይ ምን አሏቸው ተሰገርኩትም ተጾምኩትም ተዘከርኩትም አረኩኝ አላህን ተገዝቻለሁ ከመለው ሁላ እምተማመነው ሩዕያ ተወጅሃል ቡሽረል ባኢል ገትይ የሰይዱል በአንግንባር ባየሁ ብቻ ነው ለአኺራይ ትልቅ ነገር አለ ብዬ ምለው አሉ ሰይድ ጁሃሪ ኢብኑ ሐይደር ሚኒስተሩ የአላህ ሚኒስተር እንዲህ ብለዋል ሼህ አህመድ ቡስይሪ ነው ሼህ አህመድ ቡስይሪ የሚባሉ የሰይድ አህመድ ጦይብ የመጀመሪያ ተድሪስ ሲወጡ አሉ ኪታብ የሚያቀሩ እሳቸውን ለመዘየር እንዲዘይር ብለው ፈቃድ ሰይድ አህመድ ጦይብን ጠየቋቸው ሂዳሉ ዘይረው እዛ ተጫውተው ለይል አረፍ እንዳሉ እነዛ ሼህ አህመድ ቡስይሪ ይሄ እኮ ወንድሜ የምትለው ቡሽራ አብሮት የሚሰገደ የቆመ አብሮት የሚሰገደ ያየውም የጀሃነም እሳት አይነካውም ከአላህ እንዲህ አይነት ነገር ተሰጥቷል ያላህ ሐረም ሄድኩና 7 አመት ረካዓተይን ሶላት በማብዛት አስካር በማብዛት በቃ ሶላት አለ ነብይ በማብዛት በነብዩ ላይ ሶላት በማውረድ ኢባዳ የተባለ ምንም ቀረኝ የማልለው ኢባዳ 7 አመት ኢልቲፋት የሌለው ታላንዲ ድክመት ትንሽ እንደው ዘነፈሳልል አላህን 7 አመት እንደጠናሁታሉ ሐረም ላይ ስጠናው ሩሃይን ያምና መልእክት ተመላለሰብኛሉ አስደሳች ነገር እየመጣልህ ነው አላህ አስደሳች ነገር እየመጣልህ ነው ቡሽራ ይላሉ አሉ ሩሃንዮች ይመጣሉ መለኮች ይመጣሉ አሉ እንደገና ይበራሉ ይሄዳሉ አሉ አሁን መለኮች ይመጡና ቡሽራ አስደሳች ነገር እኮ እየመጣልህ ነው ጠብቅ ሲሉኝ በኋላ ፈራኢቱላህ 7 መራት አሉ ፈጣሪዬን ለማየት በቃሁኛ